አንተ ፊት እኮ ማዘን አይቻልም። አንተ ፊት እኮ ተስፋ መቁረጥ አይቻልም። አንተ ፊት እኮ ክፉ መሆን አይቻልም። ይህ የቤዛዊት ንግግር ነው። ያንተ ለመኖርን መቀበል ይከብዳል ስትልም የሐዘኗን ጥልቀት አጋርታለች። ደጉ ትልቁ ወንድሜ ውሸት ነው በለኝ ስትልም በታላቅ የልብ ሰቀቀን ተሰናብተዋለች። የተወዳጁ አርቲስት የሞት መንስኤና የመጨረሻዎቹ ሰዓታት ይፋ ሆነዋል። በብዙዎቻችን ልብ ውስጥ የነገሰው መልከ መልካሙ እጅግ በጣም በተወዳጅነቱ ከሀገር ጫፍ እስከ ጫፍ ናኘ በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በብዛት የሚወዱት የብዙዎቻችን ይሳቅ ምንጭ የብዙዎቻችን የፈገግታ መጀመሪያ የአርቲስት ነጻነት ሞት ብዙ እያሰማን ብዙ እያሳየን ይገኛል። በዛሬው መረጃ ሰዓታችን በነጻነት ሞት ዙሪያ እጅግ በጣም ብዙ አስደንጋጭ ነገሮች እንዲሁም ደግሞ በአርቲስቱ ሞት ምክንያት ሀዘናቸውን የሚገልጹ ግለሰቦች ቁጥራቸው እየናኘ መጥቷል። ነገር ግን በዚህ ሁሉ ውስጥ አስደንጋጩ ነገር ከአርቲስት ገነት ንጋቱ ዘንድ ተሰምቷል። ብዙዎችም እሷ ላይ ቁጣቸውን ቀስቅሰዋል። ሰላም ጤና ይስጥልን የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁልን? የበዛ ጸጋና ሰላም ለእናንተ ይሁን እያልን ለእናንተ ለተመልካቾቻችን ይጠቅማሉ ያልናቸውን ወቅታዊና ሰሞንኛ መረጃዎችን ወደ እናንተ ልናደርስ በመረጃ ሰዓታችን ተመልሰናል። በሰዓቱ መረጃ ሰዓታችን እንግዲህ የነፂ ሞት መንስኤና የመጨረሻ ሰዓታት ይፋ መሆኑን አድምጠናል። ከዚህም ጋር ተያይዞ እንግዲህ አሁንም ብዙ አርቲስቶች ብዙ ታዋቂ ግለሰቦች ከሀገር መሪ እስከ ትልልቅ ባለስልጣናት እንዲሁም ደግሞ የተለያዩ ግለሰቦች የሀዘን መግለጫቸውን እየገለጹ ይገኛሉ። በተለያየ መልኩ እንግዲህ ስለነበራቸው ቆይታ ስለ መልካምነቱ ስለ አስተዋይነቱ ፍቅር ስለመሆኑ በብዙዎች ዘንድ እየተጻፈ በቪዲዮም እየተለቀቀ ይገኛል። ነገር ግን በዚህ ሁኔታ ውስጥ እንግዲህ አርቲስት ገነት ንጋቱ ጋር የሚያገናኝ ነገር ምን ተፈጠረ? ብዙዎችንስ ያስደነገጠው የአርቲስት ገነት ንጋቱ ተግባር ምንድን ነው? ታዋቂዋ አርቲስት ገነት ንጋቱ የሙያ ባልደረባዋ የሆነው አርቲስት ነጻነት ወርቅነህ ህልፈትን ተከትሎ በዩቲዩብ ቻናሏ ላይ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። አርቲስት ገነት ንጋቱ በዩቲዩብ ቻናሏ ላይ የአርቲስት ነጻነት ወርቅነህ ህልፈትን አስመልክቶ ቪዲዮ ለቃለች። በተለያዩ የሶሻል ሚዲያው መድረኮች ላይም የሚገኙ ተከታዮችና የዘርፉ ባለሙያዎችን የሚከተሉትን ትችቶች ሰንዝረዋል። በቪዲዮ ላይ የምታሳየው የበረታ ለቅሶና ድርጊት ለካሜራ ተብሎ የተሰራ አክቲንግ እንጂ እውነተኛ ሀዘን አይመስልም የሚሉ አስተያየቶች በስፋት ተሰንዝረዋል። የሙያ ስነ ምግባር ጉድለት፣ በጓደኛ ሞት ትርፍ ለማግኘት መሞከር ነውረኝነት ነው በሚል ብዙዎችም ተቃውሟቸውን ገልጸዋል። በዩቲዩብም ገቢ ሞኔታይዜሽን በሀዘን ሰዓት ማስታወቂያዎችን የያዙ ረጅም ቪዲዮዎችን መልቀቋ ጉዳዩ ከሰው ልጅ ስሜት ይልቅ ወደ ንግድ የቀየረች አስመስሎባታልም ሲሉ ገልጸዋል። የክብር መሸርሸር አርቲስቷ ቀደም ሲልም የነበራት ክብርና ዝና በዚህ ድርጊቷ እየቀነሰችው እንደሆነ አስተያየት ሰጪዎችም አስገንዝበዋል። አርቲስት ገነት ንጋቱም ለቀረቡባት ትችቶች እስካሁን የሰጠችው ዝርዝር ምላሽ ባይኖርም ይህ ክስተት በኢትዮጵያ ዩቲዩብ ይዘት ፈጣሪዎች መካከል የእይታ ብዛት ቪወይንም የሙያ ስነ ምግባር የሚለውን ክርክር ዳግም እንዲቀሰቀስ ማድረጉ ተሰምቷል። ከዚህም ጋር ተያይዞ እንግዲህ ብዙ ግለሰቦች በብዙ መልኩ ሀዘናቸውን እያስተላለፉ ይገኛሉ። ከነዚህም መካከል እንግዲህ አርቲስት ቤዛዊት አንደኛዋ ናት። የብዙዎች የሳቅ ምንጭ የነበረው አርቲስት ነጻነት ወርቅነህ ነፂ ህልፈት የኪነ ጥበቡን ቤተሰብ በእንባ ማጠቡን ቀጥሏል። ተወዳጇ ቤዛዊት መስፍንም ለአርቲስቱ ያላትን ልዩ ክብርና ፍቅርም በሚገልጽ አንጀት የሚበላ የሀዘን መልእክትን አስተላልፋለች። በፊልም ኢንዱስትሪ ውስጥ በጨዋነቱና በሰው አክባሪነቱ የሚታወቀው ነጻነት ወርቅነህ ቤዛዊት የልቤ ወንድሜና አስታዋሽ ስትል ትገልጸዋለች። ቤዛዊት በምስክርነቷም ላይ የነጻነት ወርቅነህ ልዩ ስብዕና ጎላ አድርጋ አሳይተዋለች። አርቲስቱ በአካባቢው ሲኖር የሚፈጥረው አዎንታዊና የደስታ መንፈስ ፖዚቲቭ ቫይብ ስትገልጽ እንዲህ ብላለች። አንተ ፊት እኮ ማዘን አይቻልም። አንተ ፊት እኮ ተስፋ መቁረጥ አይቻልም። አንተ ፊት እኮ ክፉ መሆን አይቻልም። ይህ የቤዛዊት ንግግር ነው። ነጻነት በስራዎቹ ብቻም ሳይሆን በአካል ሲገኝ በሰዎች ዘንድ የነበረው ተቀባይነትና ሰዎች በሱ ፊት መጥፎ ስሜት እንዳይሰማቸው የሚያደርገው ልዩ ጸጋ እንደነበር የሚያሳይ ነው ስትል ትገልጻለች። የአርቲስቱን ህልፈት አምኖ መቀበል እጅግ እንደከበዳት የገለጸችው ቤዛዊትም ያንተ ለመኖርን መቀበል ይከብዳል ስትልም የሀዘኗን ጥልቀት አጋርታለች። መልእክቱንም ስትቋጭ የሆነው ነገር
እውነት ባይሆን ብላ በመመኘት ደጉ ትልቁ ወንድሜ ውሸት ነው በለኝ ስትልም በታላቅ የልብ ሰቀቀን ተሰናብተዋለች። የቤዛዊት መስፍን መልእክት ነጻነት ወርቅነህ በሙያ አጋሮቹ ዘንድ እንደ ትልቅ ወንድምና እንደ መልካም ሰው ዲሰንት ሂውመን ቢንግ ይታይ እንደነበር ተጨማሪ የህይወት ምስክርነት ተደርጎ ሊወሰድ ይችላል። በዚህም ሁኔታ እንግዲህ ብዙዎች እጅግ በጣም እያዘኑ እጅግም በብዙ አይነት መልኩ ሀሳብ አስተያየታቸውን ሲገልጹም ቆይተዋል። የነፂ ሞት ለሁላችንም ዱብዳ ነው፣ አስደንጋጭ ነው፣ ለማመን የሚከብድ ነው። ጠዋት ታይቶ ከሰዓት በሚጠፋባት በዚህ ዓለም ውስጥ የምንኖርበት ምክንያት ምን እንደሆነ ካልተረዳን ዛሬ የነፂ ሞት ለብዙዎቻችን የመንቂያ ደወልን ቃጭል የሚያጮህ ነው። በህይወት ስንኖር መልካም፣ ለሰው አሳቢ፣ አስተዋይ መሆን ምን ያህል አቅምና ምን ያህል ጥቅም ያለው ነገር መሆኑን በነጻነት አይተነዋል። ነፂ ብዙዎችን ያስደነገጠ፣ በብዙዎች ቤተሰብ ውስጥ ድንጋጤና ለቅሶን የፈጠረ፣ ብዙዎች የሞቱ ምክንያት ሲሰሙ እስከ መንቀጥቀጥ ድረስ የደረሱለት ተወዳጅ ግለሰብ ነው። በእርግጥ ከዚህ ቀድሞም ፍቅር ሰው ሲሞት እንኳን አይጠፋም ወደኋላ ይቀራልና የማንቋቋመው ይሆናል ሲልም መግለጹ በብዙዎች ዘንድ እንግዲህ ብዙዎችን በእንባ እያራጨ ይገኛል። ይሄ መልእክት ከቀናት በፊት ነፂ ያጋራው ነው። በተጨማሪም ደግሞ አንድ በእጅ የተሳለ ምስልን እችን ለማልቀሻ አርጓት ሲልም እንግዲህ ከወራት በፊት ፖስት ማድረጉ የሚታወስ ነው። ከዚህ ሁሉ በኋላ የነፂ ህልፈተ ህይወት ሲሰማ ብዙዎች የደነገጡበት፣ ብዙዎችም ደግሞ ማመን እስኪያቅታቸው ድረስ የተፈጠረውን ነገር ለመቀበል ሲከብዳቸው ተመልሰናል። ውድ ወንድሜ ነፂ፣ እንዳልከው ከማንቋቋመው ከሚያሳመመን ሀዘን ነው እኛን ያስቀመጥከን። እኛ ያሰብነው ያቀርነው አልሆነም። የጌታ ፍቃድ ይሁን ብለን ዝም አለን። የምትወደው አምላክ በምትወደው መልአክ በቅዱስ ዑራኤልና በመላእክት አጅቦ ነፍስን ያሳርፋት። ኦ እግዚኦ አዕራፍ ነፍስ ገብር ቃላብ፣ አቤቱ የባሪያን የቃላብን ነፍስ አሳርፍ። እግዚአብሔርን ለመፈለግ ልቡን የሚያቀና ሁሉ ቸሩ እግዚአብሔር ይቅር ይበለው የሚለውን ጥቅስ እንግዲህ ዲያቆን ሄኖክ ኃይሌ በሀዘን መግለጫውም አካቶታል። የተወዳጁ አርቲስት የሞቱና የመጨረሻ ቀን ቆይታው ምን ይመስላል? በብዙዎች ዘንድ ተወዳጁና የብዙዎችንም ልብ የሰበረው የነፂ ሞት እንግዲህ በብዙዎች ዘንድ ግራ ሲያጋባም ቆይቷል። የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የነፂ የሞቱ መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆኗል። አርቲስቱ ትላንትና ጠዋት ለወትሮ የስራ እንቅስቃሴ ለመውጣት እየለባበሰም ሳለ ነበረ በድንገት ህመም የተሰማው። ምንጮች እንደገለጹትም ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅትም ከፍተኛ ህመም የተሰማው ወዲያውኑ ለጓደኛው በመደወልም ሁኔታውን ያሳወቀው ሲሆን ጓደኛውም እንደደረሰ በፍጥነት ወደ ICMC ሆስፒታልም አምርተዋል። ሆኖም በመንገዱ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታልም ከደረሱና የህክምና እርዳታ ማግኘት ከጀመሩም በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊስም በሆስፒታሉ በመገኘት ሙያዊ ምርመራ ሂደታቸውንም አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው እንደነበረ አንድ ጥብቅ ኑዛዜ መሰል ምኞትም ነበረው። እናትና አባቱ በህይወት ስለሌሉ ያሳደገችው አያቱን እጅግ ይወዳቸው የነበረው ነጻነትም ስሞት ከአያቴ አጠገብ አኤልቱ ጊዮርጊስ ቅበሩኝ ሲልም ለወዳጆቹ ደጋግሞ ይናገርም ነበረ። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊትም ነጻነት ወደ አኤልቱ ጊዮርጊስ በመሄድም ቤተክርስቲያኑን ለማሳደስና የልማት ስራዎችን ለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋርም ሲመካከርና ሲነጋገር ቆይቶም ነበረ። ሆኖም አያንቱ ጓሮ መተኛት ህልሙ ሳይሳካም ቀርቷል። አርቲስት የቀብር ስነ ስርዓቱ በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑ እናም በኪነ ጥበቡ ላበረከተው አስተዋጽኦም በሚል ከኑዛዜው ውጪ በእሁድ በታላቁ ቅድስት ሥላሴ ካቴድራል ቤተክርስቲያን እንደሚፈጸምም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋርም በትዳርና በፍቅር የቆየው ነጻነትም ኑዛዜው ለመጠበቁ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለ አረጋይ ገለጻም የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዕለቱ እንደሚከናወንም ቤተሰቦቹ አረጋግጠዋል። ለአርቲስት ነጻነት ወርቅነህና ለቤተሰቦች ለወዳጅ ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን ተመኘን። የሞት
አስከፊነትን በብዙ ተመልክተናል። ሞት መጥፎ ነው። ነገር ግን ስንሞት አንድ ነገር ጥለን ብናልፍ እንደ ነጻነት መልካም ነው። መልካምነቱና ፍቅሩ፣ ለሰዎች ፈገግታ መኖሩ፣ በደግነት መታወቁ እስከ ዘላለም በሰዎች ልብ ውስጥ ይቀራል። እኛ ስናልፍ የሰራነው ስራ እንደሚቀር ነጻነት ማሳያ ነው። ነጻነት በብዙ ፈተናዎች ውስጥ ያለፈ፣ ብዙ የተፈተነ፣ ብዙ ታሞ የተነሳ፣ ብዙ ወድቆ የቆመ፣ ለብዙዎች የመቆም ተምሳሌት የሆነ ጀግና ሰው ነው። እኛም ከነጻነት ልንማር የምንችለው ትልቅ ነገር ለሰዎች ፈገግታ መኖር፣ መልካምነት በህይወት ዘመናችን ሁሉ የሰውነት አካላችን እስከሚመስል ድረስ በእኛ እንዲታወቅ ማድረግ ትልቅ ጥበብ ነውና ከነጻነት ልንማረው የሚገባን ትልቁ ነገር ይህ ነው። ውድ ቤተሰቦቻችን ለሰዓቱ መረጃ ሰዓታችን ያዝንላችሁ መረጃዎቻችን ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስክንገናኝ ቸር ቆዩልን እያልን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቱን በመጫን አዳዲስና ወቅታዊ መረጃዎች በትኩሱ እንዲደርሱት ያድርጉ እያልን በዚሁ ተሰናበትናችሁ። ቸር ቆዩልን።